ሰላም ትሬደርስ እንዴት ቆያችሁ? ጁላይ 17 ዛሬ እንግዲህ ለንደን ሴሽን ላይ የገቧቸው ሁለት ትሬዶች ነበሩ። የእሱን አፕዴት የማሳውቃችሁ ይሆናል ብዬ ነበረ። በዚህኛው ቪዲዮ ላይ የማሳውቃችሁ ይሆናል። የወሰድኳቸው ሁለቱም ትሬዶች ምን አይነት ስታተስ ላይ እንዳሉ አፕዴት ማድረጋችሁ ይሆናል ማለት ነው። እንደምታውቁት ለንደን ሴሽን ላይ ሁለት ትሬዶችን ወስጄ ነበረ። አንደኛው ትሬድ እዚህ ጋር የምታዩት ነው። ይሄኛው 3123 ሪስክ ሪዋርድ ያለው ነው። ሁለተኛው ደግሞ እንደዚሁ አሪፍ የሆነ ሪስክ ሪዋርድ ያለው ትሬድ ነበር። ይሄኛው ሰፋ ያለ ሪስክ ሪዋርድ ያለው ነው። አሁን ኦልሬዲ ብሬክ ኢቭን አድርጌ የወጣሁት ስለሆነ እንደዚህ ሆነው ምን አይነት እንደነበረ እንዴት እንደወጣሁት የምናይ ይሆናል ማለት ነው። ትሬዱን በደንብ ለማየት እንደምታዩት ትሬዱን የወሰድኩት እዚችኛው ሌቭል ላይ እያለ ነው። ከዚች ሌቭል ላይ ነበር የወሰድኩት። ፕራይስ በኃይለኛ ፑሽ አድርጎ እስከዚህ ሌቭል ድረስ ከዛ ኮንሶሊዴት አድርጎ ለንደን ሴሽን ላይ ኒውዮርክ ሴሽን ላይ በኃይለኛ ወርዶ በጣም ያልጠበቅኩትን እንደውም እዚህ ጋር ያሉትን ሌቭሎች ሊኩዊዲቲ በደንብ ወስዶ ነው አሁን ወደ ላይ እየወጣ ያለው ፑሽ እያደረገ ያለው። እኔ እንዳልኳችሁ በዋነኛት ለንደን ሴሽን ላይ ልክ ትሬዱን እንደገባሁት ኦልሬዲ ፕሮፊት ላይ ነበርኩኝ። ያላያችሁት ከሆነ ቪዲዮን የምለቅላችሁ እዚህ ጋር ማስቀምጥላችሁ ይሆናል። ልክ ትሬዱን እንደገባሁት ፑሽ እያደረገ ነበር፣ አሪፍ እየተንቀሳቀሰ ነበረ። ፑሽ ካደረገ በኋላ ጥሩ እዚህ ጋር የምታዩት ኦርደር ብሎክ ነበረች፣ እሷን ሰብሮ መሄድ አልቻለም ፕራይስ። እዚች ጋር የምታዩት የ5 ሚኒት ኦርደር ብሎክ አለች፣ እዚች ጋር ያስቀመጥኳት፣ እዚች ጋር ያሰመርኳት የምታዩት። ከሷ ሌቭል ላይ ሲደርስ እኔ ኦልሬዲ 90%ቱን ክሎዝ አድርጌያለሁ። ቢኮዝ ከዚችኛዋ ሪያክት ሊያደርግ ይችላል የሚል ኤክስፔክቴሽን ስላለኝ፣ ግን ዛት ማች እንደዚህ ይወርዳል የሚል አልነበረም ኤክስፔክቴሽኔ። ግን 90%ቱን ዘግቼዋለሁ ቢኮዝ ሁለት ትሬድ ስለነበረኝ ማለት ነው። ሁለት ትሬድ ስለነበረኝ ከዚህኛው የሆነ ያክል ልውሰድ በሚል 90%ቱን ዘግቼው ነበረ። የዚህን ትሬድ 90% ከዘጋውኝ በኋላ 10%ቱ ብቻ ነበረ የዚህ ትሬድ ራን የሚያደርገው። የሁለተኛው ትሬድ ደግሞ እዚህ ጋር ያስቀመጥኩት ያልኳችሁ ዋናው የእሱን ትሬድ ደግሞ ምንም አይነት ፓርሻል አልወሰድኩኝም ነበር ማለት ነው። እና ደግሞ ዛት ማችን ፕሮፊት ሜክ ስላላደረግኩበት ይሄን ያክል 90%ቱ ከዘጋውኝ በኋላ ፕራይስ ለንደን ሴሽን ላይ ኮንሶሊዴት እያደረገ ነበር። ዛት ማችን ሙቭ አላደረገም። እዚህ ጋር የምታዩት ሌቭል ኮንሶሊዴት ካደረገ በኋላ ልክ ኒውዮርክ እንደተከፈተ አግሬሲቭሊ በጣም ወደ ታች ወረደ። ያኔ ሲወርድ እኔ እንዳልኳችሁ 90%ቱን የዚህን ከወሰድኩኝ በኋላ ፓርሻል ኦልሬዲ ብሬክ ኢቭን አድርጌ ነበረ። ተመልሶ መጥቶ እኔን በብሬክ ኢቭን አስወጥቶኛል ማለት ኦልሬዲ 90%ቱን ከዘጋውኝ በኋላ የዚህኛውን ትሬድ። ይሄን ትሬድ ከዘጋውኝ በኋላ ሁለተኛው ትሬድ ደግሞ የዚህኛው ኦልሬዲ እንደምታዩት ሊያስወጣኝ ስቶፕ ሎሴ ጋር ጫፍ ደርሶ ነው አሁን እየተመለሰ ያለው። እንደምታዩት እዚች ጋር እስከዚህ ድረስ ደርሶ ተመልሶ እየወጣ ነው ያለው። ስቲል ይሄኛው ፍሊፕ ዞን አሁንም ድረስ አልተሰበረም። ቫሊድ የሆነ ነው፣ ግን ከዚህ በላይ ሪስፔክት ይደረጋል ብዬ አላስብም። ቢኮዝ ይሄን ሁሉ ፕራይስ እየመጣ 10 ጊዜ ሚቲጌት የሚያደርግበት ሪዝን ምንድነው? ዊክ ስለሆነ ነው አሁን ላይ። ምክንያቱም በኃይለኛው እዚች ጋር ማክሰኞ ዕለት ፑሽ ስላደረገ ሚቲጌት ስለተደረገ ዛት ማች ፓወር ስለማይኖረው ነው ማለት ነው። አሁን ላይ የምታዩት እንግዲህ በኃይለኛው ፑሽ እያደረገ ነው ያለው። እኔ ኦልሬዲ የመጀመሪያውን ትሬድ ብሬክ ኢቭን ወጥቻለሁኝ 90%ቱ ፓርሻል ከወሰድኩኝ በኋላ። የዚህኛዋ ትሬድ ደግሞ ኦልሬዲ $30 ሎስ ነው የወጣሁት። ድሮዳውን ላይ ነበርኩኝ $30። ከዛ ድሮዳውን ወጥቶ በጣም አግሬሲቭሊ ነበር ፑሽ ያደረገው። የዛኔ የሆነ ያክል ፓርሻል ኦልሬዲ ክሎዝ አድርጌዋለሁ ማለት ነው። ዛት ማችም ትሬዱም ሆልድ ማድረግ ስላልፈለኩ። ከዛም በተጨማሪ ደግሞ ያገኘኋቸው ሴታፖች ነበሩ 1 ሚኒት ላይ እንደምታዩት እዚች ጋር የምጠብቀው ነበረ። ቢኮዝ ፕራይስ ከዚህ በኋላ መጥቶ ኤስኤልኤን ይነካል ወይስ አይነካም የሚለውን ስከታተል ያን የሰጠኝ ኮንፈርሜሽን ነበር። ለዛም ነው አንደኛ ትሬዱን ሆልድ አድርጌ ይወጣል በሚል ተስፋ የዛኔ ክሎዝ ያላደረኩት ትሬዱን። እንደምታዩት እዚች ጋር ፕራይስ አግሬሲቭሊ ከወረደ በኋላ እዚች ጋር ኮንሶሊዴት አድርጎ ትንሽ ድጋሚ አግሬሲቭሊ ወርዶ ሊኩዊዲቲ ስዊፕ አደረገና ወጥቶ ሊኩዊዲቲ ስዊፕ ያደረገባትን ሌቭል ብሬክ አድርጎት ነበር። ማርኬት ስትራክቸር ሺፍት ሰጥቶናል። እቺ ማርኬት ስትራክቸር ሺፍት ከሰጠኝ በኋላ የምጠብቃት ሌቭል አለች እዚች ጋር የምታዩት። ይሄንን ማርኬት ስትራክቸር ሺፍት የሰጠኝ እዚች ጋር ያለችዋ ዲማንድ ዞን ነች። እዚች ሌቭል ድረስ ይመጣል የሚል ኤክስፔክቴሽን የነበረኝ። ፕራይስ እዚች ጋር የምታዩትን ኢንዲዩስመንት ከሰጠ በኋላ ተመልሶ መጥቶ ያችን ሌቭል ተች አድርጓል ማለት ነው። ይሄንን ትሬድ አልወሰድኩትም፣ ለመውሰድ አስቤ ነበር፣ ግን በቀን የምወስደው የትሬድ ሊሚትን እንዳያልፍ በሚል አልወሰድኩትም ማለት እንጂ አሪፍ የነበረ አራር የነበረው ነው። which is ወደ 126 አካባቢ ማለት ነው የነበረው። በጣም ፋስት የነበረ ትሬድ ነበረ። እዚህ ጋር የምታዩት በጣም በትንሽ ደቂቃዎች ውስጥ ይሄን ያክል ሪስክ ሪዋርድ የነበረው ትሬድ ነበረ። አልወሰድኩትም ይሄን ትሬድ ኦብቪየስሊ። እንደምታዩት ይሄንን ሴትአፕ ትቼ እንዳያችሁት ይሄኛውን መጀመሪያ የገባሁትን ትሬድ የሆነ ያክል ፑሽ እንዳደረገ ከድሮ ዳውን ስለወጣሁኝ ዛት ማች ሎስ ላለማድረግ በጣም ትንሽዬ ፕሮፊት ብቻ ቴክ አድርጌ ወጥቻለሁ ማለት ነው ከማርኬቱ።
ሶ ይሄን ነው ይመስላል ያለውበት ስታተስ። ሜታ ትሬደር ላይ ያለውን ደግሞ ላሳያችሁ። ይሄው እንደምታዩት የመጀመሪያዋ እንግዲህ በጣም ስናይፐር የሆነ ኤግዚት ነው የወጣሁት። እንዳልኳችሁ ኦርደር ብሎክ ስለነበረች ከዛች ጋር ሪያክት ያደርጋል ወደታች ወርዳል የሚል ኤክስፔክቴሽን ስለነበረኝ ኢሚዲየትሊ ነው ከዛች ሌቭል ላይ የወጣሁት። እዚች ጋር የምታዩት ቀዩዋ ማለት ነች ላይኗ። እዚች ጋር የምታዩት በቀይ ላይን ያረኩላችሁ የወጣሁባት ሌቭል ነች። ከዛ በተጨማሪ የገባሁበት ኢንትሬን ደግሞ ያደረኩበት ሌቭል እዚች ጋር ነው። ሶ እዚች ጋር ገባሁኝ፣ እዚች ጋር ነው የወጣሁት። በመቀጠል ደግሞ ሁለተኛው የገባኋት ሌቭል ደግሞ እዚች ጋር ያለችዋ ሌቭል፣ እችኛዋን ደግሞ ኢንትሬን እዚች ጋር ነው የወጣሁት ማለት ነው። ሶ እችኛዋ እንኳን ብዙ ፕሌይ አውት አላደረገችም፣ ሆልድ ማድረግ አልፈለኩኝም። ከዚህ በላይ ሳይኮሎጂካሊም አፌክት እያደረገኝ ስለነበረ ያኛውንም ትሬድ እንዳልገባ ያደረገኝ እዚህ ጋር የምታዩትን ትሬድ አንደኛው ፊር ነው። ሁለተኛው ደግሞ እዚች ጋር ዛት ማች በጣም አይምሮዬም እየተዳከመ ስለነበረ ቻርቱም ላይ ብዙም ፎከስድ መሆን ስላልቻልኩኝ ነው ክሎዝ ያደረኩት ወዲያው ከድሮ ዳውን እንደወጣሁኝ ማለት ነው። ሶ ይህን ይመስላል ያለው የአካውንቴ ባላንስ ደግሞ እንደምታዩት 10119 ላይ ነው። ዛሬ እንግዲህ የወሰድኳቸው ትሬዶች የመጀመሪያው ትሬድ ያልኳችሁ $100 ኦልሬዲ ፓርሻል ቴክ ያደረኩት ነው። ከዛ በኋላ 100 ብሬክ ኢቭን ሲያደርገኝ $3 ይዤ ነው የወጣሁት። ከዛ ደግሞ ሁለተኛዋ ትሬድ ደግሞ የወሰድኳት 0.02 እሱ ደግሞ ከድሮ ዳውን እንደወጣሁኝ ኦልሬዲ $9 ሜክ ሲያደርግ ክሎዝ አድርጌዋለሁ ማለት ነው። ሶ ቶታሊ ዛሬ 112 ፕሮፊት ይዘን ወጥተናል ማለት ነው ከማርኬቱ። ሶ ይሄን ይመስላል የዛሬው ትሬዳችን። የሚኖሩትን ደግሞ በቀጣይ አፕዴት ማደርጋችሁ ይሆናል ማለት ነው። ስቴይ ቲዩንድ። ይመቻችሁ።